ሰላም ውድ የዩቲዩብ ተከታታዮቼ እንደምን ቆያችሁኝ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ ከባለፈው በቀጠለ ቪዲዮ መጥቻለሁ ማለት ነው። ባለፈው ስለ ፎሬክስ ምንነት ትንሽ አውርተን ነበር እና ዛሬ ትንሽ ማጠቃለያ ያሰጣችሁና ትንሽ ስለ ፒፕስ ደግሞ እናወራለን ማለት ነው። ባለፈው ባወራነው መሰረት እንግዲህ ፎሬክስ ማለት የሀገራቶች ገንዘብ ልውውጥ ነው ብለናል አይደለ? የገንዘብ ልውውጥ። ስለዚህ እነዚህን ደግሞ ልውውጥ የምናደርገው ደግሞ በከረንሲ ፔር ነው ብለናል አይደለ? ከረንሲ ፔሮች ደግሞ የሀገራት ገንዘቦቹ ማን ይባላሉ? የኛ ብር እንደሚባለው ሁሉ የሌላት ሀገሮች ደግሞ ዩሮ፣ ፓውንድ፣ ዶላር፣ የጃፓን የን በመባል ይታወቃሉ። እና አሁን እነዚህን ፔሮች ያው እንግዲህ ፎሬክስ እንደሚታወቀው በአንድ ጥንድ ብቻ ወይ ደግሞ በአንድ ለብቻው ትሬድ ማድረግ አንችልም። ለምሳሌ ዩሮ ብቻ ነው ትሬድ ላድርግ ብል አልችልም። ግዴታ ምን ያስፈልገኛል? ጥንድ ያስፈልገኛል፣ ፔር ያስፈልገኛል ማለት ነው። ስለዚህ እኔ ማንኛውም ሰው ትሬድ የሚያደርገው ሁለት ጥንዶችን ነው ማለት ነው። ብቻውን ትሬድ ስለማይደረግ ማለት ነው። ስለዚህ ዩሮን ለምሳሌ ወይ ደግሞ ፓውንድን ከዶላር ጋር ትሬድ ማድረግ ብንፈልግ እኛ ፓውንድ ቤዝ ይባላል። የዛ ትሬድ ቤዙ ነው ማለትም ዋናው ትሬድ የምናደርገው ፓውንድን ስለሆነ ማለት ነው። ጥንዱ ደግሞ ኮት በመባል ይታወቃል። ምክንያቱም ጥንዱ ፓውንድ ከዶላር ይበልጣል ዛሬ ወይ ደግሞ ይጨምራል እያለን ነው አይደለ? ከቀነሰ ደግሞ ፓውንድ ከዶላር ይወርዳል ዛሬ ይቀንሳል ብለን ትሬድ ስለምናደርግ ቤዙ ወይ መሰረቱ ዋናው ፓውንድ ይሆንና ኮቱ ደግሞ ዶላር ይሆናል ማለት ነው። እንግዲህ ይህንን አውርተናል። ያው እንግዲህ እንደሚታወቀው በዓለማችን ላይ ሰፊ የሆነ የፋይናንሻል ማርኬት እና ኢንስትሩመንቶች አሉ። ከነዚህም ውስጥ እንግዲህ ባንኮች አሉ፣ ኢንሹራንሶች አሉ፣ ሄጅ ፈንዶች አሉ፣ ብዙ አይነት አሉ። እና እነዚህ ተቋማቶች ደግሞ ለመንቀሳቀስ ወይም ደግሞ ለመስራት የሚጠቀሙበት ኢንስትሩመንቶች ስቶክ፣ ክሪፕቶ ከረንሲ፣ ፎሬክስ፣ ኮሚኒቲስ የመሳሰሉት በእነዚህ እንግዲህ ግብይት ይደረጋል ማለት ነው። በዓለም አቀፍ ግብይት ይደረጋል ማለት ነው። ሌላ ሊጨምርላችሁ የምፈልገው ነገር ምንድን ነው? ይህንን ማርኬት ወይ ደግሞ ይህንን ዋጋ እንዲቀንስ ወይም እንዲጨምር ከዛም አልፎ ተርፎ ደግሞ ፕሪዲክት እንዳይደረግ ወይ ደግሞ አጌንስት የሚሆንበት ምክንያት ምንድን ነው? ምክንያቱም ማንም ሰው ፉሊ ጋራንትድ ሆኖ ትሬድ ማድረግ አይችልም። ምክንያቱም በማንኛውም ሰዓት ሁሉ ነገር ልክ ሆናችሁ ሳለ የተማራችሁትን አናሊሲስ የሰራችሁት ነገር ሁሉ ልክ ሆኖ ሳለ ነገር ግን አጌንስት ሊሆንባችሁ ይችላል። ይህንን አክሴፕት አድርጋችሁ የምትገቡት ገና ትሬድ ስታደርጉ። ስለዚህ ይህንን የዋጋ መጨመር መቀነስ ስቴብል አለመሆን ምንድን ነው የሚያመጣው የሚለውን እንግዲህ ልነግራችሁ እወዳለሁ። ከነዚያ ውስጥ ዋናዎቹ እንግዲህ ጦርነት፣ የወለድ መጠን መጨመር መቀነስ፣ ፓንዳሚክ፣ በጣም ብዙ የመሳሰሉት የፖለቲካል ዜናዎች፣ ኒውሶች ምናምን እነዚህን የዋጋ መጨመር መቀነስ በቃ ያልተጠበቁ ሪያክሽን ወይ ደግሞ አፌክት ያደርገዋል ማርኬቱን ማለት ነው። ስለዚህ ዛሬ ከባለፈው በቀጠለ እንግዲህ ትንሽ ልጨምርላችሁ የፈለጉት ይህንን ነው። ዛሬ ትንሽ ስለ ፒፕስም ላወራችሁ እፈልጋለሁ። ብዙም ማወዛዘብ አልፈልግም። ምክንያቱም ብዙ ጊዜ ያው ለእህቶቼ ለጀማሪ እህቶቼ ነው እና እንዳይወሳሰብ በሚል እንግዲህ አጠር አድርጌ ነው የምነግራችሁ ማለት ነው። ፒፕስ ማለት ምንድን ነው? ፒፕስ ማለት ፎሬክስ ላይ የዛን ዋጋ ወይ ደግሞ ትሬድ የምናደርገውን ዋጋ ለውጥ መጨመሩን ወይ ደግሞ መቀነሱን የምናይበት የምንለካበት ነው ማለት ነው ፒፕስ ማለት። ለምሳሌ አሁን ዩሮ ዩኤስዲን ብንወስድ ዩሮ ዩኤስዲ 1.1000 ከ1.1010 ከሆነ ይህንን ሞር በምስል እንግዲህ ያስረዳችኋለሁ 10 ፒፕ ጨምረዋል ማለት ነው። እሺ፣ ስለዚህ አሁን ፒፕ ማለት በፎሬክስ ውስጥ የዋጋ ለውጥን የምንለካበት መለኪያ ነው ብለን ካልን ትርፍም ሆነ ኪሳራችንን የምንለካው በፒፕስ ነው ማለት ነው አይደለ? ስለዚህ ፒፕስ የሚባል ከሆነ አሁን ለምሳሌ የዛሬ የዩሮ ዋጋ 1.1000 ቢሆንና ከዛ ግን
1.0990 ቢሆን አሁን እዚህ ጋር ምንድን ነው የምንለው ማለት ነው? ቀነሰ ማለት ነው፣ ወረደ። ስለዚህ ስንት ፒፕ ከሰርን ማለት ነው? ወይ ደግሞ ከሸጥን አተረፍን 10 ፒፕ ማለት ነው አይደለ? ከወረደ ደግሞ 10 ፒፕ ወርዷል ብለን እንላለን ማለት ነው። ስለዚህ ዋጋው 1.100 ነበረ የዩሮ ዋጋ። ከዛ ግን ስንት ሆነ? 1.0990 ሆነ ማለት ነው። ገብቷችኋል? ስለዚህ ወረደ፣ 10 ፒፕ ወረደ ማለት ነው። ግን እንዲህ ቢሆንስ ደግሞ ከ1.1000 to 1.1010 ቢሆን ኖሮ ግን ምን እንላለን? 10 ፒፕ አተረፍን እንላለን። እቺ ትርፋችን ናት ማለት ነው። ምክንያቱም እኛ የገዛ ነው እዚህ ዋጋ ላይ ነው አይደለ? 1.100 ላይ ገዛን፣ ከዛ ወደ 1.1010 ከፍ አለ። ስለዚህ የእኛን ትርፍ ቤቱ ጋር ነው የምናውቀው ስንት ፒፕ እንዳተረፍን። ይቺ 10 ፒፓ የኛ ትርፍ ናት፣ ያተረፍናት ናት ማለት ነው። ስለዚህ ፒፕ ማለት የትርፍ ወይም የኪሳራችን መለኪያ ማለት ነው። ፒፔት የሚባል አለ። እሱ ደግሞ ያው እንግዲህ 4 ዲጂት ብሮከር ነው፣ 5 ዲጂት ብሮከር የሚባል ነገር አለ። እሱን ሞር እየጠለቅን ስንገባ አስረዳችኋለሁ። ምክንያቱም አሁን ኮንፊውዝድ እንዳትሆኑ ለአሁን ፒፕ ጀስት ለፒፕ ብቻ እንድናወራ ስለፈለግኩ ነው። ስለዚህ ይቺ ያተረፍነው 10 ፒፕ ነው። ሲወርድ ደግሞ ቅድም ያሳየኋችሁ 10 ፒፕ ወረደ እንላለን። ሲጨምር 20ም ሊሆን ይችላል፣ 30ም ሊሆን ይችላል። እንደ እናንተ ቴክ ፕሮፊት ወይ ደግሞ ይህን ላትርፍ ብላችሁ ሴት እስካረጋችሁበት ድረስ ብሄድ ለምሳሌ 30 ፒፕ ላትርፍ ብትሉ 30 አትርፋችኋል ማለት ነው እያለ ይቀጥላል። ስለዚህ የምትለኩበት ዋጋችሁን፣ ትርፋችሁን፣ ኪሳራችሁን የምትለኩበት መለኪያ ነው ፒፕ ማለት ነው። ስለ ፒፔት ደግሞ ያው እንዳልኳችሁ ሞር ስንጠልቅ አስረዳችኋለሁ። ከትንሽ ኮንፊውዝ እንዳትሆኑ። ይሄን ይመስላል ማለት ነው። ማንኛውም ጥያቄ ካላችሁ እንግዲህ መጠየቅ ትችላላችሁ። ስለነበረን ጊዜ በጣም አመሰግናለሁ። ያው ይጠቅማችኋል ብዬ ተስፋ አደርጋለሁ። መልካም ጊዜ ባይ